السلام عليكم ورحمة الله وبركاته. حياكم الله وبياكم يا جماعة الخير. رمضان مبارك. رمضان እንዴት ይዛችኋል? ሰላም ናችሁ ወይ? እንዴት ናችሁ? ዛሬ የምናወራው ስለ ቁርአን ይሆናል። ቁርአን ስንቶቻችንን ጨረስነው? ስንቶቻችንን ጨርሰን የምንጠቀምበት እንዴት ነው እኔስ የጨረስኩት የሚለውን ሰፋ አድርገን እናወራለን። እኔ ቁርአን የጀመርኩት ወላሂ ከጎረመስኩ ካደግኩ በኋላ ነው። በትክክል ማለት ነው። ቀርቻለሁ ከዛ በፊት ግን ብዙም ቆንጆ አይደለም። ዝም ብሎ የተቆራረጠ አንድ ከአንድ ኡስታዝ እያለ አሁን ነው ከ2016 ጀመርኩ 2017 ረመዳን 15 የትላንትና እለት ማለት ነው። የዛሬ ዓመት አንድ ዓመት ነው አሁን ከጨረስኩ ማለት ነው። እና እንዴት እንደጨረስኩት ነው የምነግራችሁ። ወላሂ እኔ እንዴት ስጀምር ማለት ነው ዲስትሩ ሆኜ ነው የጀመርኩትኝ። ከዛ ዲስትሩ ለ6 ወር ነው ምናምን ዲስትሩ እየሰራው ደግሞ ሁለተኛ እየከፈልኩ የወር ክፍያ አለ እሱን እየከፈልኩ ነበር የምማረው። እና ዲስትሩ ከጀመርኩ በኋላ ነው ቁርአንም የጀመርኩት። ጎን ለጎን እያስኬድኩት ነበረ። ወላሂ ከባድ ወላሂ እኔ አላህ ነው ያገራልኝ እንጂ አልጨረስኩም ነበረ። እንዴት እንዳገራልኝም እነግራችኋለሁ። መጀመሪያ እንዴት እንደጀመርኩ ልንገራችሁ። ከዛ እኔ የመቅራት ፍላጎቱ ነበረኝ ነው። ቤተሰብ ደግሞ የመክፈል አቅሙ አልነበረውም። ከዛ እኔ ጀመርኩ ለብቻዬ ዲስትሩ እየሰራው ጀመርኩ። ለ6 ወር ምናምን እስከ 6 ወር ድረስ በዲስትሩ ስራ እየከፈልኩ የወር ክፍያዬን መጀመሪያ ሲገባ የወር ክፍያ 400 ብር ነበረ። ከዛ ጨመረ 500 ሆነ። ከዛ ደግሞ በ700 ብር ነው የጨረስኩት ማለት ነው። እና መማሪያው የነበረው ሰላት ሱብህ ነው። ከሰላት ሱብህ በኋላ ገባለሁ እወጣለሁ። ያቀራሉ ስታይል ደግሞ ያው ነው ቁርአኑ እንደምታዩት። ያቀራሉ ስታይል ደግሞ በቃይ ነው የምቀራው። አላይም ግን በቃይ ነው የምቀራው። ለሐፍዝ አይደለም የገባሁት ጀስት በቃ አንድ ለመጨረስ በትክክል ለማንበብ ማለት ነው። እና በቃይ ነበር የምቀራው በቀን ወላሂ በቃ ያገራልኝን 3 ገጽም 4 ገጽም ማንበብ ጊዜ አለ። እንዳገራልኝ ነበር የምቀራው። ከዛ እንደዛ ከሰላት ሱብህ በኋላ ሰላት ሱብህ ከሰገድን በኋላ እንገባለን። ጨርሰን ይወጣሉ። ሌሎች ተማሪ ይገባሉ። ሱብህ የሚባል ነገርም ነበር። ወላሂ አስተማሪው ናገባ ይለኝ ነበረ። እዩት እስኪ እኔ ልንገራችሁ። ቁርአን ስትቀሩ ማለት ነው ቁርአን ሙራጃዓ ይፈልጋል፣ መደጋገም ይፈልጋል፣ ምን ማለት ይፈልጋል። እኔ ሁሉ አላደርግም ወላሂ ገባለው ወደ ውጤት ገብቼ ወደ ስራ ነው የሚሄደው። ከዛ ማታ ዒሻ ከደ መግሪብ ሲደርስ ጨራርሼ ከዛ ለማዘጋጀት እሄዳለሁ። እንደዚህ ነበር ማለት ነው። አስተማሪ አይሰማኝም ናገባ ነበር የሚለኝ አይኔን ለማጠንከር ማለት ነው። እና ሱብዒስ የሚባል ነገር አለ። ሱብዒስ ማለት ታውቃላችሁ ብዙዎቻችሁ። አንተ ቁል ሁወላሁ ካልክ ቁል ሁወላሁ አሐድ ካልክ ከዚህ ቀጥሎ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ እያለ አንዳንድ እየወሰደ ተማሪው ይሄዳል ማለት ነው። እንደዚህ እየቀራው ናገባ ይለኝ ነበረ። እና እኔ ምን እሺ ነበር የምለው ወላሂ አልሐምድ በጣም ደስ ይል ነበር ቁርአን መቅራት። ሁለተኛ ደግሞ የገራልኝ እንዴት መሰላችሁ? ማእ ዘምዘም ጠጥቻለሁ። ማእ ዘምዘም እዛ ነው አንደኛ የገራልኝ ማለት ነው። ማእ ዘምዘም በደንብ ስለጠጣው ደግሞ ማሻአላህ ቅድመ ዝግጅትም ነበረኝ ስለ ተጅዊድ ሁክም ተጅዊድ እንዴት እንደሚነበብ ምን እንደሚሳብ ምን አይነት ቃላቶች ምናምን እንደዛም ነበሩኝ። ከዛ በኋላ እያለ 1 ዓመት ተኩል ፈጀብኝ። ከዛ አልሐምዱሊላህ ረብል ዓለሚን ጨረስኩ። ከዛ እንደነገርኳችሁ ከዚህ በፊት አስተማሪ ሆናሉኝ ያኒ ወላሂ ማሻአላህ ስቀራ ወላሂ አልሐምዱሊላህ እኔ ማካበድ አይደለም ያካበድኩ አይደለም ቆጥሮ ነበር የምቀራው ምንም አይደለም። እና አስተማሪ ሆናሉኝ። እንደገና የሆኑ ሰዎች ነበር ታስቀረለ ተማሪዎች ምናምን እና ታስቀረናለህ የሚሉ ሰዎች ነበሩ። እኔ ደግሞ አልፈልግም ብዬ ትቼ ነው እንጂ ቁርአን ወላሂ ቢላሂ ልንገራችሁ ከቀራችሁ በጭቅላት ከያዛችሁ ምንም ነገር አታጡ። ምንም ነገር አንድ ነገር ብቻ ሊኖራችሁ ግን ይገባችኋል። ኢኽላስ የሚባል ነገር በስ ምንም ነገር አታጡ። ምንም በስ የፈለግከውን በል ምንም አታጣም። እና ቁርአን ወላሂ ስንቶቻችሁ ናችሁ ቀርታችሁ ጨርሳችሁ የምትጠቀሙበት ሐፍዛችሁ የምታስቀርቡ ስንቶቻችሁ ናችሁ? ወላሂ እንደዚህ አይነት ሰዎች ማሻአላህ አላህ ይጨምርላችሁ። አላህ ሱብሓነሁ ወተዓላ ከፍተኛ ቦታ ነው የሰጣችሁ። ስንቶቻችሁ ናችሁ ደግሞ ቀርታችሁ የምታስቀሩ? ወላሂ እኔ ልንገራችሁ ወላሂ አላህ ነው የገራልኝ። አስቡት ቆይ ኤዲት መሀል ያደርግላችኋለሁ። እስኪ የቀን ስራ የሰራው ዲስትሩ የሰራው በዛ ማታ ላይ እንደገና ስራ ከጨርሼ ማዘጋጀት አስቡት።
የቀን ስራ መስራት ማለት በጣም ከባድ ነው። እሺ እንደገና ቁርአን ማዘጋጀት በጭንቅላት ነው ደግሞ አይደለም እንደዚህ እያየው አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ኑን ወልቀለሚ ወማ የስጡሩን ወአንተ ቢኒዕመቲ ረቢከ ቢመጅኑን አይደለም። እንደዚህ ነው ማሐፍዘው። አስቡት ያ ጀማዓ ወላሂ ከባድ ነው። ግን አላህ ላገራለት ቀላለሁ። ያገራልኝ ምክንያቱም ነገርኳችሁ ዘምዘም ስለጠጣው ነው። ዘምዘም በጣም ወሳኝ ካገኛችሁ የፈለጋችሁት ነገር ዱዓ አድርጉ ይሆንላችኋል። አንድ ቢሸጥ ዋሂድ ምንድነው እሱ መታገስ። ትዕግስት ይኖረ ደጋግመህ አድርገው የፈለግከው ነገር ይመጣል። እና ወላሂ ቁርአን ቅሩ። በረመዳን ወር ደግሞ እንደምታውቁት በጣም ሐሰናቶች በእጥፍ የሚበዙበት ወቅት ነው። በእጥፍ የሚጻፍልህ ወቅት ነው። ስለዚህ እየቀራችሁ በደንብ እየደጋገማችሁ ነው። ረመዳን ነው። ሐሰናት ማብዛት፣ ቁርአን መቅራት፣ ዚክር ማብዛት አለባችሁ። እና ወላሂ ቁርአን ሌላ ደግሞ እስኪ ምን ትዝ የሚል ነገር አለ ደግሞ ወላሂ እኔ እንደነገር አልጠነከረብኝም። ቢፍ እገባለሁ ቶሎ እወጣለሁ። በጣም የሚያስቸገረኝ ሱራ ምን መሰላችሁ? ኒሳ፣ ቀሰስ፣ ሌላ ደግሞ ምን ነበረ? ኒሳ፣ ቀሰስ እና ዩሱፍ ሶስቱ ስራዎች ነው የጠቀሙ። ሌላው ተውት። ሌላው ቢስሚላሂ ረህማን ረሂም ደግሞ ከዛ በኋላ ደግሞ ምን መስራችሁ? አሁን ለምሳሌ ዛሬ ለምሳሌ ወጡር ጨረስኩኝ አይደለ? ወኪታቢ መስጡር ከዛ ዛሬ ቢያንስ አንድ ተግማሽ አነበብኩ። አንድ ገጽ ተግማሽ አነበብኩ። ለሚቀጥለው ሁለተኛ አነበብኩ አይደለ? ከዛ ደግሞ ምንድነው ሱራ አንድ ረግታችሁ ትቀራላችሁ። እኔ እንደዚህ ነበር የሚቀራው። እናንተስ ደግሞ ኮሜንት ላይ ንገሩኝ አቀራራችሁ እንዴት እንደምትቀሩ። እኔ ያኒ ከሱማሪዎች ጋር ነው የቀራሁት፣ ከአብሾች ጋር አልቀራሁም። ያኒ ያቀራሩ ስታይል በየቦታው እየተለያየ ነው። ገባችሁ? እና ሁሉም አስተማሪ የራሱ የሆነ ለየት የሚል ባህሪ ያለው ይመስለኛል። እና በዛ ባህሪ መሰረት አሁን የኛ አስተማሪ ጸባይ ምናምን የለም። ካልቀራህ ምን ካልክ አለቀልክ። አትሄድም ወደ ቤት ትታሰራለህ። ቁርስ አትሄድም፣ እዛው ይቆለፍብሃል፣ ይገርፋል አስተማሪ። ያንን ፈተህ ትቀር። አንዳንድ ቁርአን ቤት ደግሞ በጣም በግርፊያ ሳይሆን በሲስተም የሚሞሏቸውም አሉ። እንደው የቦታው ይለያያል ነው። እኔ እንደዚህ አይነት መድረሳ ነው የቀረሁት እና እንደዚህ ነበር የምቀረው። አንድ ዛሬ ከጨረስኩ እና ከዛ የተጀመረልኝ ራሱ እንደዚህ ማለት ነው። ጨረስኩ፣ ሄድኩና ምን ላይ መስላችሁ? ጋፊርም አይደለም ያሲንም አይደለም አልሐምዱም አይደለም። በቃ ከሩም ከገባው ጀምሮ ሙሉ ነበር የሚቀረው። ከዛ በፊት ያለውን ምንም አንድ ላይ አላያይዘውም ነበረ። ዝም ቀራለሁ። ከጨረስኩ በቃ አልፌ ሄዳለሁ። ቀራለሁ። ከዛ ፍጥነት የገረመው መስለኝ ማዓሊኑ አስተማሪው ካም በኋላ አንድ ላይ አድርገህ ደግሞ ትቀራለህ አለኝ። ከዛ እኔ ይሻልኩት። ከዛ ቀን ጀምሮ ሄድኩና አንዓም ላይ አቆምኩ። ኒሳ፣ አልዕምራን እና በቀራ አንድ አላያያዝኳቸውም። አንድ ላይ አድርግቼ ከዛ እስከዛ ድረስ አያይዛቸው ነበረ። ከዛ በኋላ ደግሞ ኒሳ፣ አንዓም እና በቀራ እንትን አልኳቸውም፣ አላያያዝኳቸውም። ደግሞ በቀራ ሱብሃነላሂል ዐዚም 2 ሳምንት ነው የፈጀብኝ። 2 ሳምንት ወላ 1 ሳምንት? 1 ሳምንት እዩ። 1 ሳምንት እዩ። ቁርአን ውስጥ እዩ ከሰኞ ከቅዳሜ እስከ ሮብ ድረስ ነው ያለው። ሐሙስና አርብ እረፍት ነው። ከዛ ቅዳሜ እንሄዳለን እና 2 ሳምንት ራሱ አልፈጀብኝም። 10 ቀን ራሱ የፈጀብኝ አይመስለኝም። 10 ቀን ራሱ የፈጀብኝ አይመስለኝም። በቀራ ቀሎኝ ጠበቅ። ከዛ በኋላ ረመዳን ጧት ላይ ነበረ ፈንሱርና ዐለል ቀውሚል ካፊሪን ደግሞ ስጨርስ እኮ ሱብሃነላሂል ዐዚም ይብል ወላሂ አንዳንድ ጊዜ እኮ ችግር አለብን። እኔ ምን ሰው እዚህ ስጨርሱ ማለት ነው እዚህ ጋር አለ ዱዓዎች አሉ። ዱዓ ኻቲም አልቁርአን ሚላል አላሁመ እርሐምኒ ቢልቁርአን ወጅዐልሁ ሊ ኢማመን ወኑረን ወሁደን ወረሕመ አላሁመ ዘኪርኒ ሚንሁ ማ ነሲቱ እያለ የሚቀጥል ዱዓ አለ። እኔ ይሄን አይደለም ያልኩት እጄ ሱብ አይደለም አስተግፊሩላሂል ዐዚም ከዛ በኋላ ነው እንትን ያልኩትኝ ዱዓ ምናምን ያልኩትኝ እና ወላሂ እንደዚህ አይነት ነገር በጣም እንጠንቀቅ። አወለን መጀመሪያ አላህን ማመስገን ያለብን። ወላሂ አሁን እኮ ችግር ምን መሰላችሁ? በጣም ችግር ኒዕማ ይሰጠናል። ኒዕማ ከተሰጠን በኋላ እንረሳለን።
ወደ ወንጀል ምናምን ወደዛ እንሄዳለን። ያኔ እኔ ወንጀል እኮ አልሰራሁም። በቃ ዝም ብሎ የደስታ እሱ አልኩኝ እንጂ እና አሁን ግን እንደዚህ ከዚህ ከጀመረ እንደዚህ ከሆነ እያደጉ ሲሄድ እንዴት ልሆን ነው ማለት ነው። እና ማስተር ያለባችሁ ያንን ነው። እና ስጨርስ በቃ እሱ አልኩኝ ምናምን ከዛ በኋላ በቃ ጧት ቁጭ አልኩ። ከዛ በኋላ በረመዳን 15 ቀን ምናምን ጠፋው ከቤት ወጣው። ለምን መሰላችሁ? ያኔ እኔ አንድ ባህሪ ያለብኝ ምን መሰላችሁ? እኔ ከሰዎች ዝቅ ማለት ብዙም ደስ አይለኝም። ማንም ደስ አይለውም። ማንም ሰው የትኛውም ሰው ደስ አይለውም። እና ወይ ከፍተኛ መሆን ነው ወይ ከነሱ እኩል መሆን ነው አለማለት። ወላሂ ነው የምላችሁ። እኔ እንደዛ ደስ የሚለኝ እና ምን አለ መሰላችሁ? ልክ ስጨርሱ ዱዓ የሚባል ነገር አለ። በቃ ያለው ሰው ይሰጣል፣ የሌለው ችግር የለውም። በቃ ለአስተማሪው ዱዓን ካዱ አድርግ ብላችሁ የምትሰጡት ብር አለ። ከፈለጋችሁ 10 ሺህ ብር፣ ከፈለጋችሁ 50 ሺህ ብር፣ ከፈለጉ 100 ሺህ ብር ደስ ያላችሁን ትሰጡታላችሁ። ያ ነው ደግሞ እኔ በጊዜው አልነበረኝም ነው። ከዛ ይሄ የሚያስጨንቅ ነገር አይደለም። በቃ እኔ እንደዚህ አይነት ባህሪ ስላለብኝ ነው። ከዛ በኋላ ጭንቅ ምናምን አለኝ። ብርም አልነበረኝ። በቃ ላሽ ሳልኩ ከቤት ወጣሁ። 300 ብር ይዤ ብቻ ወጣሁ ከቤት። ከዛ ወላሂ አልሐምዱሊላህ ግን እስከዛ ድረስ ማሻአላህ አስተማሪው ደግሞ ቻንስ ሰጠኝ። አስተማሪ ሁን አለኝ። ውድድር ውስጥ ላስገባህ አለኝ። አስቀራ ብሎ ይሰጠኝ ነበረ ምናምን። ወላሂ ማሻአላህ ጥሩ አስተማሪ ነበር የገጠመኝ። ወላሂ ነው የምላችሁ። እንደ ጓደኛው ነበር የሚያየኝ። ምንም አይለኝም። ወላሂ ምርጥ አስተማሪ ነበር ያገጠመኝ። ማዓሊም ዑካሽ ይባላል ያስተማረችን ስም ማለት ነው። ዑካሽ ቅጥያ ስሙ ነው፣ ግን ትክክለኛ ስሙ ኢብራሂም ምናምን መሰለኝ። እና በጣም ምርጥ መድረሳ ነው በአካባቢያችን የነበረው። ወላሂ ማሻአላህ ከኋላዬም ቀድሞኝ ገብቶ የነበሩ ብዙዎችን አልፌያለሁ። ያኔ ቅድመ ዝግጅት ስለነበረኝ እና አልሐምዱሊላህ ረቢል ዓለሚን ጨርሻለሁ። ወላሂ ለእኔ ነገርኩት ላሐፍዝ አለ የሚገባው ጀስት መጨረስ፣ በቃ በትክክል እያዩ መጨረስ። ወላሂ ለምንድነው ስንቱ ነው አሁን ጨርሻለሁ ይልህና የሆነ ሱራ ትከፍትለታለህ በስነ ስርዓት አያነብም። እና እኔ እንደዚህ አይነት ታይፕ ነኝ እንጂ ለመሐፈዝ አልገባሁም። እና እናንተም ስንቶቻችሁ ናችሁ የቀራችሁት? ኮሜንት ላይ አስቀምጡልኝ። መቀራት የምትፈልጉም ካላችሁ አስቀራችኋለሁ። ወላሂ እንዴ አሁን ምንም መድከም ምናምን አያስፈልግም። ስልክ አለ፣ በስልካችን ማውራት እንችላለን፣ መቀራት እንችላለን። መቀራት የምትፈልጉ ምንም ምን የማስከፍላችሁ ብር ነገር ምንም የለም። ጀስት ማስቀራት ብቻ ማስቀራችኋለሁ። መሐፈዝም ከፈልጋችሁ ትችላላችሁ። እና ቁርአን አልከሪም ደስ ይላል። እኔ የወደድኩት ሱራ ከዚህ ወላሂ ማለት አልችልም። የምወዳቸው ስራዎች አሉ በጣም ደስ የሚሉኝ ስቀራቸው፣ መካከለኛም አለ። ቁርአን ሌሎች ያስጠሉሃል ምናምን አይደለም። ደስ ይል ስትቀራው ደስ የሚል ያለ፣ የሚያስፈራ ካለ የሚያስለቅስ አለ። ብዙ አይነት ባህሪያቶች ነው ያሉት እና እነሱን ደግሞ በሌላ ጊዜ አወራችኋለሁ። ለዛሬ ያለን ይሄ ነው። በሌላ ጊዜ እስከምንገናኝ ድረስ ረመዳን ሙባረክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።